ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? ያላችሁ እኔ ጋር አልሐምዱሊላህ። አሁን ሻባን ምናምን ዶክተር ሻባን ማለት ቀዳ ምናምን ያለባችሁ ለረመዳን አውጡ። በቃ እዚህኛው ወር ካለቀ ጾም መጾም ነው እንግዲህ። እና በነገራችን ላይ የመጣውበት ነገር ምንድን መሰላችሁ? ዳውት ዩቲዩብ እቃው ተቃጥሎበታል። በጣም ነው የሚያሳዝነው። በጣም ታሪክ ልጅ ነበረ። በጣም አረቢያ መጅሊስ ያስታውቁ ነበረ። ታማኝ ነበረ። ብዙ መዳን ቅመሞች እቃ ያደርስ ነበረ። ብቻ እቃው ተቃጥሎበታል። በጣም ያሳዝናል። ማታ ሲያለቅስ አይቼዋለሁ ቲክቶክ ላይ ሲዛዙ። በጣም ያሳዘነኝ። ብቻ እቃ የላካችሁ ትንሽ ጊዜ ብትሰጡት እሱ ቢረጋጋ። እሱም ተነግሮ የሰው አማና ነው። ከ5 ሚሊዮን በላይ ነው የተበላ የሰው እቃ የጠፋበት። ብቻ የእሱ አሁን ያሳዘነው የሰው አማና አለብኝ ብሎ ነው። በጣም ነው ያሳዘነው። ስለዚህ እሱም ልክ እንደኛ መዳን ቅመሞች ነበረ ከነሚስቱ በትንሽ ጊዜ ነበረበት። ጥሩ ለውጥ ነበረው። ብቻ ጠቃላችሁ አላህ ደግሞ የሚያመጣው እኛ አናቅም። የዛሬው እንጂ ነገ አናቅም። ስለዚህ እናንተ በተቻላችሁ አቁም። እንደውም የቻላችሁ ብትለቁለት፣ አልቻላችሁ ደግሞ ጊዜ ሰጣችሁ እስከሚሰጣችሁ። አሁን ላይ ግን ቻሌንጅ ተከፍቶ በቲክቶክ እንዳውም ላይፍ ገብቶ የሚረዳ ሰው አይታጣም። የምሬ ነው። በጣም ከባድ ነው። እኔ እንደዛ አይነት ሰው ደስ ይለኛል። ጀግና ሰው፣ የሚሰራ ሰው፣ ታታሪ ሰው ወዳለሁ። እኔ ጎበዝ ልጅ ነኝ። እኔ ራሱ ማሻላ ታውቃለች። የጉራጌ ሰው በጣም የስራ ሰው ነው። ማሻላ ኪት ወይጆምትን ሁሉም ያውቃል። እኔ እንደዛ ሰው ወዳለሁ። ስራው የማይደራደር ዳዊት ዩቲዩብ እንደዛ ነበረ። ብቻ ያው የእሳት አደጋ ተፈጥሮ ነው አሉ። ብቻ በጣም ነው የሚያሳዝነው። በተሻላችሁ አቁም የመዳን ቅመሞች ብትረዱት አው ጊዜ ብትሰጡት እላችኋለሁ። ይህ ቪዲዮ ካያችሁ ላይክ፣ ሼር እያደረጋችሁ አበረታቱን። ምርኩቡ እየሰራሁ ነው ጋይስ። ስሪ ብለኛለች እና ቪዲዮ ካያችሁ ላይክ፣ ሼር እያደረጋችሁ አበረታቱን ቤተሰብ። እናም ምን ይመስላችኋል እላችኋለሁ። ረመዳን እንዴት ነው? የረመዳን አስቤዛ እንዴት ናችሁ? ኢትዮጵያ ብቻ መዳን ቅመሞች እንግዲህ እናንተም አይዛችሁ። እኛ እንደፈለግነው ነገር ትናንትና የሞተው ሰው አይታችኋል። እንደወጣነ የሞተው ማነው የሚባለው? ስሙን ረሳው። ተራ በጣም ጥሩ ሰው ነበረ። ብቻ የኤቢሲ ምናምን መሰለኝ ያየሁት። ብቻ እንግዲህ ያመጣው ወላሂ ያነሳለን ማለት ነው። ሁሉም ይሞታል፣ ሁሉም ይጋዛል። ማንም እንደተመቸው አይኖርም እዚህ ሀገር እላችኋለሁ ውዶቼ። እናም ቪዲዮ ካያችሁ ላይክ ሼር አድርጉልኝ። ሰብስክራይብ ሳይሆን አሁን እንዴ ሰዓት ነው ያነሰኝ ጋይስ። ሞኔታይዝ ለመሆን ሰዓት አንስቶብኛል። እስኪ ቪዲዮ ካያችሁ ላይክ እያደረጋችሁ አበረታቱኝ። እኔም የመዳን ቅመም ነኝ። ቅመምዋ አበረታቱኝ እላችኋለሁ ቤተሰብ። እናም ዳዊት ዩቲዩብ ወላሂ በጣም ነው ያሳዘነኝ። በጣም አያችኋ። ሰው ልጅ ምን ደረጃ እኛ ብዙ እንጠበቃለን፣ ብዙ ደረጃ እንደርሳለን እንላለን፣ ግን የኛ አይታወቅም። ብቻ ከባድ ነው። የእሳት አደጋ በጣም ከባድ ነው። እሷም ማብራት እንትን ብሎበት ነው የተባለው። ስለዚህ ይህ ቪዲዮ ካያችሁ ላይክ ሼር አድርጉት። የመዳን ቅመሞች እናንተ መቃየራካችሁ ለዳዊት ዩቲዩብ ታገሱ ትንሽ ጊዜ። የምር ከባድ ቃኑ ተቃጠለበት፣ ቀላል እንዳይመስላችሁ። የምሬ ነው። እኛ እኮ በትንሽ ነገር ነበረ የተለወጠው። ይሄ ልጅ የምር ታማኝ ጎበዝ ጀግና ልጅ ነበረ። ብቻ አላሁ የተሻለው ላይ ይስጠው። የምር በጣም ነው የሚያሳዝነው። የቪዲዮ ካያችሁ ላይክ ሼር እያደረጋችሁ አድርሱልኝ። የተሻላችሁ ቻሌንጅ ከፍታችሁ በተለይ የማንም እንትን ፕራንክ ከሚሰሩትን እነሱን ብትረዱት ደስ ይለኛል። የምሬ ነው። ታበረታቱት። ጥሩ የሚሰራ ሰው ታበረታቱት። ማንም የሚጨፍር ቢመጣ እናንተ እንደዛ አይነት ሰው ነው የምትወዱት። ግን መልካም የሚሰራ ሰው አታበረታቱም እዚህ ዱንያ ላይ። ለምን እንደሆነ እኔ አላውቅም። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱ።